መነሻውን አዲስ አበባ ያደረገው የሐኒፍና የጉረባ ሂዳያ የዳዒዎች ስብስብ በኢትዮጵያ ሰዓት አቆጣጠር ከረፋዱ 3 ሰዓት አካባቢ ጉዟቸውን ጀምረዋል። ጉዞው የሃዲያ ዞን የዳዕዋ ተጨባጭና መሰል ለዳዕዋው መርሃ ግብር የሚያግዙ መረጃዎችን ዱዓቱ እየተለዋወጠ ገጠመኞቹንም እያጋራ ጥሩ በሆነ መልኩ ተጀምሯል። ሆኖም ጉዞው ከተጀመረ ከ2 ሰዓታት በኋላ ባልተጠበቀ መልኩ በተፈጠረ የመኪና ብልሽት ከቡታጀራ ከተማ በቅርብ ርቀት ላይ በሚገኝ ቦታ ዱዓቱ ከ1 ሰዓት ተኩል በላይ ለመቆም ተገዷል። መኪናው ጥገና ወደሚያገኝበት ቡታጀራ ከተማ በሌላ መኪና እየተጎተተ መውሰድ የግድ ሆኗል። መኪናው እየተጎተተ ወደ ቡታጀራ ዱዓቱን ይዞ ገባ። አብሽር ችግር አሁን በቃ ገባን። አሁን ልንሰግድ ነው። እስከዛ አንተን እስኪሉት በዚያው ዱዓቱ ምሳውን በልቶ ዙህርና ዓስርን ቀስርና ጀምዓ አድርጎ ጉዞውን ቀጠለ። ማምሻውን ሐላባ ከተማ በመድረስ ዱዓቱ አዳሩን በሐላባ ከተማ አድርጓል። በነጋታው ዕለተ እሁድ ሚያዝያ 19 ረፋድ ላይ ዱዓቱ ጉዞውን ከሐላባ ከተማ ወደ ሃዲያ ዞን ሲራሮ ባደዋቸው ወረዳ አድርጓል። ዱዓቱ ሮጴ ከተማ ላይ ተጣበቁት ከነበሩት ወንድሞቹ ጋር በመገናኘት በእነሱ መሪነት ጉዞውን ቀጥሏል። እኩለ ቀን ላይ ዱዓቱ በወረዳው በሚገኘው የራሞ ቦንኮያ ቀበሌ የሚገኘው ዞንጋ መስጂድ ሲደርስ ሞቅ ያለ አቀባበል ተደርጎለታል። የዳዕዋ መርሃ ግብሩ በአማርኛ፣ ሀዲይኛ እንዲሁም በኦሮምኛ ቋንቋዎች የተደረገ ሲሆን መርሃ ግብሩ ከመጀመሩ በፊትና ከተጀመረ በኋላ በድምሩ 84 ሰዎች እስልምናን ተቀብለዋል። አልহামዱሊላህ። እነዚህ የምናያቸው በሃዲያ ዞን ማለት ነው ሲራሮ ወረዳ ሲራሮ ባደዋቾ ዞን ላይ ነው የምንገኘው። ኢንሻአላህ ሃዲያ ያው ሁላችንም የምናውቀው ነው። የሙስሊም ሱልጣኔት የነበረው ታሪክ የነበረው አገር ነው። አሁንም ኢንሻአላህ እነዚህ ወንድሞቻችን ፊት ለፊት የምናያቸው ሻሃዳ ለመያዝ መጥተዋል ማለት ነው። ወደ ተፈጥሮ ወደ እውነተኛው ትላንትና ወደ ነበሩበት እምነት ሊመለሱ መጥተዋል። እናንተ ሁላችሁ ማለት ነው ኢንሻአላህ እንኳን ደስ ያላችሁ፣ እንኳን ወደ ዲን አልኢስላም መጣችሁ። አላሁ አክበር አላሁ አክበር። ኢንሻአላህ መጀመሪያው ሻሃዳውን እንይዝና ሸውሴንም ትንሽ የሚሰጧችሁ ያው ምክር ይኖራል። አሽሃዱ አላ ኢላሃ ኢላላህ ወአነ ሙሐመደን አብዱሁ ወረሱሉሁ ወአነ ዒሳ አብዱላሂ ወረሱሉሁ አላህ በብቸኝነት የሚመለክ መሆኑን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ከመሰከርን ዒሳም የአላህ ባሪያና መልእክተኛ መሆናቸውን ካረጋገጥን
ኢስላም ውስጥ በቀጥታ ገብተናል ማለት ነው። እንኳን ደስ ያላችሁ። አላሁ አክበር አላሁ አክበር አላሁ አክበር። ወላሂ ተደስተናል ተደስተናል ተደስተናል። ተቀበላም ለስተከም ለሲሳንቺም ኪነን ሄን ተኖቆም በደንብ ሁሉም 3 ጊዜ አላሁ አክበር ይበል። አላሁ አክበር አላሁ አክበር አላሁ አክበር። ከፕሮግራሙ በኋላ ለሰለሙ ሰዎች አስተማሪ ለመመደብ ቃል የተገባ ሲሆን ተመሳሳይ የዳዕዋ ፕሮግራም በቅርብ ቀን በቦታው ለማካሄድ ቀጠሮ በመያዝ ፕሮግራሙ ተጠናቋል። ይህ የዳዕዋ ጉዞ ከጅምር አንስቶ ከመጓጓዣ ብልሽት ጋር በተገናኘ በርካታ ውጣ ውረዶችና ተግዳሮቶችን ያስተናገደ ቢሆንም የተገኘው ውጤት ይህን ሁሉ አስቸጋሪ ገጠመኝ የሚያስረሳ ነበር። 1 2 3